እግዚአብሔር ቤት ለቤትህ ምስጋና ይገባል። ቤት የተባለች ድንግል ማርያም ናት። ለቤትህ ያለው ክርስቶስን ነው። ክርስቶስ ቤት አለው በዚህ ዓለም ሲኖር። እያንዳንዳችን እናት አለን፣ እያንዳንዳችን አባት አለን። ክርስቶስ በዚህ ዓለም ሲኖር አባት የለውም፣ እናት አለው። ቤቱ ድንግል ማርያም ናት። ሌላ ቤት ክርስቶስ ግን እኛ እንደተወለድነ ከእሷ ተወልዷል። እኛ ጡት እንደምንጠባ ከእሷ ጠብቷል። እኛ ሕፃናት እንደምንሆነው ሁሉ ከኃጢአት በስተቀር ክርስቶስ ሆኗል። እንደዚያ ሆነን አድገን ቤት እንሰራለን። ክርስቶስን ግን አሳድጋ ቤት አልሰራም ክርስቶስ በዚህ ዓለም። ለምን? ቤቱ ከድንግል ማርያም በስተቀር በዚህ ዓለም ሌላ ቤት። ስለዚህ ሌላ ቤት አለው ክርስቶስ። ማን ነው ቤቱ? ማናት ቤቱ? ድንግል ማርያም ናት። ስለዚህ ለዚች ቤት ምስጋና ይገባል አለ። ለምን የሚሉ ነጥቦችን እናንሳ። ለምን ምስጋና ይገባል?